ፖስፒን 72 ሰዓት ሰጥቻለሁ ብልጥ ኮንክ ይቅርታ በለ ቪዲዮ ስራ በ24 ሰዓት ይቅርታ በለ እኔ ነው ይደንቆሮ ይስማ ከፋፋይ ምን አባቱ ነው ነው ዛሬ ደግሞ ካቴድራል ትምህርት ቤት ገብቶ ተማሪዎችን የሚያስፈራ እንሮስ ምን ይሄንን የቡትቷም የመናጢልሽ እኔ ለዳኒ ሮስት መልእክት አለኝ እንደው በፈጠረ አምላክ እዛ ፌስታ ላይ ተጸዳድተ መንገድ ላይ ማፍረጡን አቆምኩ ወይ ብላችሁ ጠይቁኝ። ያ ዳኒ ሮስት እኮ የሚባለው ይኸውልሽ አውራጣት የሚያክለው ልጅ ነው አጭሩ ቀበሌ ቤት ይኖራል ሽንት ቤቱ 360 ወረፋ ስላለ ዳኒ ሮስት ምን መሰለሽ የሚያደርግ በኩርቱ ፌስታ ላይ ሲጸዳዳ ያድራል ጧት ላይ ተሸክሞ ኬር መንገድ ላይ ኮል የሚጥል ይሄን አሁን ያ ነው እንዴት አለ ያጎጃም ሰው አረ ብሪጅስቶን ልጅበት በደም ይሄ ነው እንዴ ተሳደመ የምትይ ተሳድቧልን ሌላም ጥያቄ አለኝ ስንተኛ ነው ድንጋይ አሰልፍከው ሽንት ቤት ወረፋ እባክን ያንንም ንገረን በለው ድንጋይ እኮ አሰልፈው ነው ሽንት ቤት ወረፋ ቢደርስ አይ በቃ ለቀለት ፋኖ እኮ ወደ አዲስ አበባ እየመጣ ነው እኔን ተናግሯል በቃ እንቅልፍ አይወስደውም ከዚህ በኋላ